የውጭ የሥራ ዕድል ባለፈው 6 ወር ይሄኛው ከጨመርን ይጨምራል ከ350 ሺህ በላይ ሰው የውጭ ሥራ ዕድል አግኝቷል። ከነዚህ ውስጥ ከ7 እስከ 10 ሺህ የሚጠጉት ስኪልድ ፕሮፌሽናልስ ናቸው። ከእንግሊዝ፣ ከጀርመን፣ ከፈረንሳይ፣ ከሳውዲ ከብዙ ሀገራት ጋር በፈጠርነው ስምምነት ሰዎች ሰልጥነው እዚህ መጠነኛ ቋንቋ መጠነኛ እውቀት ይዘው ተፈትነው ነው የሚሄዱት። ባንክ አካውንት ከፍተው ልክ ሌላ ሀገር እንደሚደረገው በተወሰነ ጊዜ ዓመት ስራ ውስጥ በቂ ገንዘብ ይዘው ሀገራቸው ለመመለስ የሚያስችል በጣም ጤነኛ በሚባል ሴክተር የሚሳተፉ ናቸው። ይሄ ከዚህ ቀደም አልነበረም። ሶስተኛ ሪሞት ጆብ ያልነው ቨርቹዋሊ እዚህ ተቀምጠው ለውጭ ኩባንያ መስራት የሚባል ነገር ከጀመርነው እኮ ገና ዓመት አልሞላም። ባለፉት 6 ወራት ከ20 ሺህ ሰው በላይ እዚህ አዲስ አበባ ሆኖ ለውጭ ኩባንያዎች ቨርቹዋሊ የሚያገለግሉ ሰው ስራ ይዘዋል። ይሄ አዲስ ዊንዶ ነው፣ አዲስ የሥራ መስክ ነው። በእነዚህ ሁሉ ተደማምረው በ6 ወር 3.6 ገደማ በ7 የዚህኛው ወር ተጨመርን ግን ወደ 3.34 ሚሊዮን ገደማ ሰው ስራ ይዟል። በቂ ነው አይደለም። አሁንም በጣም በርካታ ስራ መፍጠር አለብን፣ ሰው ብዙ ስለሆነ። ጅማሮ ውጤታችን ግን የሚያሳየው የመነቃቃት ምልክት እንዳለ ነው። ማዳበሪያው፣ ሪፋይነሪው፣ በክሪፕቶ ማይኒንግ የምንሰራቸው ስራዎች፣ የኤርፖርቱ ሲጨማመሩ በርካታ ሰዎች የበለጠ ስራ ዕድል እንደሚያገኙ ይጠበቃል።